ተስፋ ተገብቶላቸዋል። እግዚአብሔር ተናግሯቸዋል። ደግሞ በራሳቸው አይደለም የሚወርሱት፣ ደግሞ በራሳቸው አቅም አይደለም የሚወርሱት። ሊያወርሳቸው የገባላቸው እግዚአብሔር ራሱ የተስፋ ቃል የሰጠ የታመነ አምላክ እያለ ያንን እግዚአብሔርን ያንን የተናገረላቸው አወርሳቸዋለሁ ያለውን እግዚአብሔርን የሚያስረሳ እይታ ሲያዩ ታያላችሁ። እይታቸው ያዩት ኒፍሊም የሆኑትን ሰዎች ረጃጅም የሆኑትን የሚሉትን ሰዎች ሲያዩ የተስፋውን ቃል ከአእምሯቸው ጠፋባቸው። በሰዎቹ ተሸነፉ። ገና በእይታ ተሸነፉ። ጉዞ ሳይጀምሩ ተሸነፉ። ውጊያ ሳይጀምሩ ተሸነፉ። ወዳጆች ሆይ ታዲያ ወደ ሕዝቡ መካከል መጥተው እንዲህ አሉ፣ እግዚአብሔር የተናገረው ያ የተስፋይቱ ምድር ትክክል ነው አሉ። ነገር ግን እኛ በእነርሱ ፊት እንዳንበጣ ነን አሉ። የአንበጣ አስተሳሰብ፣ የተሸነፈ አስተሳሰብ፣ የወደቀ አስተሳሰብ ሲናገሩ ታያላችሁ። ስለዚህ እንደዚህ አይነት የተሸናፊነት መንፈስ የተጠናወታቸው የተሸነፈ አስተሳሰብ ያላቸው ሰዎች ወዳጆቼ ሆይ በርካታ ናቸው። ዛሬም ደግሞ እንደዚሁ ቁጥራቸው ብዙ ነው። ዛሬም በሕዝቡ መካከልና በተለያየ ማህበረሰብ መካከል ውስጥ ስለሚኖሩ አሁንም በማህበረሰቡ መካከል ሽንፈትን፣ ውድቀትን፣ ፍርሃትን፣ ድንጋጤን በማስተጋባት ማህበረሰቡን ሲረብሹና ሲያውኩ ይታያል። በቤተ ክርስቲያን መካከል፣ በአገልጋዮች መካከል፣ በቅዱሳን መካከልም በተመሳሳይ እንደዚሁ የተሸናፊነት አስተሳሰብና የተሸናፊነት ወዳጆች ሆይ መንፈስ የያዛቸው ሰዎች ዛሬም በሕዝቡ መካከልና በቅዱሳን በአገልጋዮች መካከል ሁከትን የሚዘራ ነው። የተሸናፊነት መንፈስ ወደ ውጤት እንዳትሄዱ፣ ወደ በረከታችሁ እንዳትሄዱ ያደርጋቸዋል። ባለፈው የቀጠለውን ዛሬ የምናይበት ቀን ነው። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን በማለት ከሮሜ መጽሐፍ ምዕራፍ 8 ከቁጥር 37 ጀምረን እያየን ያለንበትን ሁኔታ እናስታውሳለን። ዛሬ ይህንን የምናይበት ምክንያት ብዙዎች በዚህ የተሸናፊነት መንፈሱ ስለታሰሩ ነው። እንደዚህ አይነት ሰዎችን እግዚአብሔር አምላክ በቃሉ አማካኝነት ስለሚፈታቸው የሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል የእግዚአብሔር ቃል። ዕውቀት እጅግ በጣም ወሳኝነት ስላለው የእግዚአብሔርን ቃል መማራችን ደግሞ ጠቃሚ ነው። ዛሬም ከኔ ጋር ጊዜያችሁን ሰጣችሁኝ ልትሰሙኝ ፈቃደኛ ስለሆናችሁ በድጋሚ አመሰግናለሁ። የተሸናፊነት መንፈስ ለመላቀቅ አንድ ሰው ምን ማወቅ አለበት የሚለውን ነገር ዛሬ ደግሞ በክፍል 2 እናያለን። በክፍል 2ታችን ውስጥ የምናየው ከተሸናፊነት መንፈስ አንድ ሰው ለመላቀቅ ምንድነው ማወቅና ምን ማስወገድ አለበት የሚለውን ነገር ስንመለከት የመጀመሪያው ወዳጆቼ ሆይ የተሸናፊነትን አስተሳሰብ ማስወገድ አለበት። የተሸናፊነት አስተሳሰብ ሰው መሸነፍ የሚጀምረው በሐሳቡ ነው። ሰው መውደቅ የሚጀምረው በሐሳቡ ነው። ከትግሉ በፊት፣ ከጦርነቱ በፊት፣ ከውጊያው በፊት፣ ከሂደቱና ከመንገዱ በፊት ሰው የሚሸነፈው በሐሳቡ ነው። መጽሐፍ ሲናገር እንዲህ ይላል፣ ወዳጆቼ ሆይ ሰነፍ በመንገድ አንበሳ አለ ይላል። የሌለውን አንበሳ ሰነፍ ገና ከቤቱ ቁጭ ብሎ በመንገድ ላይ አንበሳ አለ ብሎ ይናገራል። ያ የተሸናፊነት መንፈስ ነው። ሰው በመጀመሪያ ሳይነሳ፣ ሰው በመጀመሪያ ጉዞ ሳያደርግ፣ ሰው በመጀመሪያ ወደ ውጊያ ሳይገባ አስቀድሞ በልቡ ይሸነፋል። ታስታውሳላችሁ የእግዚአብሔር ቃል በዘልቁ መጽሐፍ ምዕራፍ 13 ከቁጥር 33 ላይ ስትመለከቱ ምን ይለናል የእግዚአብሔር ቃል ስትሉ ስለነዛ 12ቱ ሰላዮች የእግዚአብሔር ቃል ይነግረናል። እነዛ 12ቱ ሰላዮች እንግዲህ በሙሴ አማካኝነት ከየነገዱ ተመልምለው ከነዓንን እንዲሰልሉ ተልኮ የተሰጣቸው ሰዎች እንደሆኑ እናያለን። እነዚህ ተልኮን ይዘው የወጡት እነዚህ 12ቱ ሰዎች ወደ ተባለላቸውና ወደ ተነገረላቸው የተስፋይቱ ምድር ለስለላ ሲገቡ ወደ ከነዓን ምድር እንግዲህ የከነዓን ምድር እንደተባለላት ወተትና ማር የምታፈስ ምድር ሆና አግኝተዋታል። ምድሪቱ በጣም መልካም ነች፣ ለም ነች። የተባለላት እግዚአብሔር የተናገረው ነገር ትክክልና እውነተኛ እንደሆነ ለማየትና ለማስተዋል ለማረጋገጥም ችለዋል። ይልቁንም እንደውም ለዛም ደግሞ ምስክር የሚሆን ነገር በእጃቸው ከምድሪቱ ላይ ፍሬ ይዘው እንደመጡ መጽሐፍ ይናገራል። ታዲያ ከ12ቱ መካከል ግን 10ሩ የእይታ ችግር ነበረባቸው። ታስታውሳላችሁ፣ የተሸናፊነት መንፈስ ነበረባቸው። የወደቀ አስተሳሰብ ነበረባቸው። ይሄ እችላለሁ፣ እወርሳለሁ፣ አደርገዋለሁ የሚል ስፒሪት
በእነዚህ ሰዎች መካከል አትመለከቱም ነበረ። ምን አሉ ስትሉ ወደ ሕዝቡ መካከል ገብተው እኛ በእነርሱ ፊት እንዳንበጣ ነን አሉ። የተሸናፊነት መንፈስ ከባድ ነው። እግዚአብሔር የተናገረላችሁን የተስፋ ቃል ሄዳችሁ እንዳትወርሱት ያስራል። የተሸናፊነት መንፈስ ወደ ድላችሁ ወደ በረከታችሁ እንዳትሄዱ ጠፍሮ ይዛችኋል። የተሸናፊነት መንፈስ ልንቃወመው ከሚገቡ ነገሮች መካከል አንዱ ነው። በአማኝ መካከል ወዳጆቼ ሆይ ተስፋ ተገብቶላቸዋል። እግዚአብሔር ተናግሯቸዋል። ደግሞ በራሳቸው አይደለም የሚወርሱት፣ ደግሞ በራሳቸው አቅም አይደለም የሚወርሱት። ሊያወርሳቸው የገባላቸው እግዚአብሔር ራሱ የተስፋ ቃል የሰጠ የታመነ አምላክ እያለ ያንን እግዚአብሔርን ያንን የተናገረላቸው አወርሳቸዋለሁ ያለውን እግዚአብሔርን የሚያስረሳ እይታ ሲያዩ ታያላችሁ። እይታቸው ያዩት ኒፍሊም የሆኑትን ሰዎች ረጃጅም የሆኑትን የምድሪቱን ሰዎች ሲያዩ የተስፋውን ቃል ከአእምሯቸው ጠፋባቸው። በሰዎቹ ተሸነፉ። ገና በእይታ ተሸነፉ። ጉዞ ሳይጀምሩ ተሸነፉ። ውጊያ ሳይጀምሩ ተሸነፉ። ወዳጆቼ ሆይ ታዲያ ወደ ሕዝቡ መካከል መጥተው እንዲህ አሉ፣ እግዚአብሔር የተናገረው ያ የተስፋይቱ ምድር ትክክል ነው አሉ። ነገር ግን እኛ በእነርሱ ፊት እንዳንበጣ ነን አሉ። የአንበጣ አስተሳሰብ፣ የተሸነፈ አስተሳሰብ፣ የወደቀ አስተሳሰብ ሲናገሩ ታያላችሁ። ስለዚህ እንደዚህ አይነት የተሸናፊነት መንፈስ የተጠናወታቸው የተሸነፈ አስተሳሰብ ያላቸው ሰዎች ወዳጆቼ ሆይ በርካታ ናቸው። ዛሬም ደግሞ እንደዚሁ ቁጥራቸው ብዙ ነው። ዛሬም በሕዝቡ መካከልና በተለያየ ማህበረሰብ መካከል ውስጥ ስለሚኖሩ አሁንም በማህበረሰቡ መካከል ሽንፈትን፣ ውድቀትን፣ ፍርሃትን፣ ድንጋጤን በማስተጋባት ማህበረሰቡን ሲረብሹና ሲያውኩ ይታያል። በቤተ ክርስቲያን መካከል፣ በአገልጋዮች መካከል፣ በቅዱሳን መካከልም በተመሳሳይ እንደዚሁ የተሸናፊነት አስተሳሰብና የተሸናፊነት ወዳጆቼ ሆይ መንፈስ የያዛቸው ሰዎች ዛሬም በሕዝቡ መካከልና በቅዱሳን በአገልጋዮች መካከል ሁከትን የሚዘራ ነው። የተሸናፊነት መንፈስ ወደ ውጤት እንዳትሄዱ፣ ወደ በረከታችሁ እንዳትሄዱ ያደርጋቸዋል። ስለዚህ በሕዝቡ መካከል ሁካታ ተነሳ፣ ጩኸት ሆነ። ወዳጆቼ መጽሐፍ ሲናገር ግን ከ12ቱ መካከል ሁለቱ ኢያሱና ካሌብ ግን ልዩ መንፈስ ነበረባቸው ይለንና የእግዚአብሔር ቃል ሲነግራችሁ እንዲህ ይላል። እግዚአብሔርም ከሰማይ ስለ ኢያሱና ስለ ካሌብ እንዲህ አለ፣ ኢያሱና ካሌብ ይወርሳሉ አለ። ለምን? የተሸናፊነት አስተሳሰብ አልነበራቸው። የተናገረን ምድሪቱ ትክክል ነች፣ ደግሞም እንወርሳለን። ሃሌሉያ! ዛሬም ትወርሳላችሁ። የተሸናፊነትን መንፈስ ካስወገዳችሁ፣ የተሸናፊነትን አስተሳሰብ ከላያችሁ ላይ ካራቃችሁ፣ እችላለሁ በሚል መንፈስ፣ እወርሳለሁ በሚል መንፈስ፣ አደርጋለሁ በሚል መንፈስ ከተያዛችሁ እርግጠኛ ሁኑ እግዚአብሔር አምላክ ወደ ድላችሁ እያፈጠናችሁ ነው። በጣም የሚገርመው ታዲያ ይህ የተሸናፊነት አስተሳሰብ የተጠናወታቸው ሰዎች በሕዝቡ መካከል ሁካታን ሲያደርጉ የተሸናፊነትን መንፈስ ያራቁ፣ እችላለሁ፣ እወርሳለሁ፣ እናደርጋለን የሚል መንፈስ የያዙ እነዚህ ሁለቱ ሰዎች ደግሞ በሕዝቡ መካከል መረጋጋትን ሲያመጡ ታያላችሁ። እግዚአብሔር የተናገረው እውነት ነው። ምድሪቱም መልካም ነች፣ በእኛ ፊት እንደ እንጀራ ይሆኑልናል። እግዚአብሔር የተባረከ ይሁን። እንደ እንጀራ ይሆኑልናል ሲሉ እናያለን። ለኛ በረከት ይሆኑልናል። ለኛ እንደ እንጀራ ተሸንፈዋል ማለት ነው። እንጀራ ከቀረበ በኋላ ጠቅልሎ መጉረስ ነው። ወዳጆቼ ሆይ ታዲያ የተሸነፉ ናቸው፣ በፊታችን የተዘረሩ ናቸው፣ ጥላቸው ተገፏል ይላል የእግዚአብሔር ቃል። ኢየሱስ ለዘላለም ጌታ ነው። ስለዚህ ዛሬም ብዙ ሰዎች በዚህ የተሸናፊነት መንፈስ ተይዘው ከእግዚአብሔር የተስፋ ቃል ጎለዋል። ወዳጆቼ ሆይ ብዙ አይነት ስፒሪት ይሄ የተሸናፊነት መንፈስ ታስታውሳላችሁ። አንድ ጊዜ ኤልሳና ሎሌው በነበሩበት ጊዜ ታስታውሳላችሁ። ኤልሳና ሎሌው በአንድ ቤት ውስጥ ተኝተው በነበሩ ጊዜ የእግዚአብሔር ቃል ሲናገር እንግዲህ እነዛ ወታደሮች መጡባቸው። እነዚህ ወታደሮች መጡ ኤልሳን ለመያዝ ተልከው መጥተው ነበርና ሰራዊቱ ጠቅላላ በነ ኤልሳ ቤት ከበው ቆመው ነበረ። ታውቃላችሁ ያሎሌ ጊያዝ የተባለው ሰው በር ከፍቶ ሲወጣ ሰራዊት በዙሪያው ላይ ተመለከተ። ያዛን ጊዜ እንዲህ አለ፣ ወደ ቤቱ እየሮጠ ወደ ነብዩ መጣና እንዲህ አለው፣ ወየው ጠፍተናል፣
የተሸናፊነት መንፈስ ከባድ ነው። ወየው ጠፋን ሁካታ ነው የሚያመጣው። የተሸናፊነት መንፈስ ያለባቸው ሰዎች ጫጫታ ነው የሚያመጡት። በህዝቡ መካከል ድንጋጤ ነው፣ ፍርሃት ነው የሚያመጡት። ታውቃላችሁ፣ የእይታ ችግር ነው የተሸናፊነትን መንፈስ የሚያመጣው። የዛን ጊዜ እንዲህ አሉ፣ ወየው ጠፋን ሲል እግዚአብሔር ሆይ የዚህን ብላቴና አይን ክፈትለታል። የዛን ጊዜ የተሸናፊነትን እይታ፣ የተሸናፊነትን አስተሳሰብ የሚያስወግድ እይታ በሱ ላይ ሲመጣ ታያላችሁ። የዛን ጊዜ በነሱ ዙሪያ የከበባቸውን የእሳት ሰረገላ የያዙ ሰረገላ ያላቸው ሰራዊቶችን አየ። የእሳት ሰረገላ የከቧቸው አየ፣ ሰራዊት አየ፣ ሌላ የሰማይ ሰራዊቶችን ተመለከተ። የዛን ጊዜ እንዲህ አለ፣ እነርሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣል። ስለዚህ ወዳጆቼ ሆይ ዛሬም የከበባችሁን ሳይሆን የተናገራችሁን እንድትመለከቱ፣ በዙሪያችሁ ያለውን ሳይሆን እግዚአብሔር የተናገራችሁን የተስፋ ቃል እንድትመለከቱ። ስለዚህ አስተሳሰብ መቃኘት አለበት። የእግዚአብሔር ቃል ለዚህ ነው በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። በአእምሮአችሁ መታደስ ተለወጡ። ዓለም ብዙ ጊዜ ሽንፈት ታወራለች። ዓለም ብዙ ጊዜ ውድቀት ታወራለች። ይህ ዓለም ማለት ከእግዚአብሔር ውጪ የሆነ አስተሳሰብ ማለት ነው። እግዚአብሔር የማያውቀው አመለካከት ሁሉ ዓለም በመባል ይጠቀሳል። እግዚአብሔር የማያውቀው ዕውቀት ማለት ነው። አንዳንድ የተሸነፉ ዕውቀቶች አሉ፣ እግዚአብሔር ፈጽሞ የማያውቃቸው፣ እግዚአብሔር ፈጽሞ የማይቀበላቸው፣ እግዚአብሔር ያላለውን በሕዝቡ መካከል የሚናገሩ ዛሬም የተሸናፊነት መንፈስ የያዛቸው ሰዎች ማዕት ናቸው። ስለዚህ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አስተሳሰባችሁ ይለወጥ፣ አመለካከታችሁ ይለወጥ። ለምን? የገባችሁበት ዓለም፣ የገባችሁበት የእግዚአብሔር መንግስት የድል መንግስት ነው። የገባችሁበት የእግዚአብሔር መንግስት የኃይል መንግስት ነው። የገባችሁበት የእግዚአብሔር መንግስት ወዳጆቼ ሆይ የድል መንግስት ነው። ስለዚህ በዚህ መንግስት ውስጥ ስትመላለሱ በታደሰ አእምሮ እንጂ በተሸነፈ አስተሳሰብ አይደለም። የተሸነፈ አስተሳሰብ ያላቸው ሰዎች ዛሬም በርካቶች ናቸው። ዛሬም ደግሞ በየህዝቡ መካከል ውድቀትንና ሽንፈትን ያውጃሉ። ከዚህ መንፈስ የተላቀቁ ሰዎች ግን ዛሬም ለህዝቡ በረከት ናቸው። ዛሬም ለህዝቡ መረጋጋት ናቸው። ወዳጆቼ ሆይ ሌላኛው ዛሬ የምናየው የተሸናፊነት መንፈስ እንዴት እንላቀቅ፣ ከተሸናፊነት መንፈስ መላቀቅ እንዴት ይቻላል ሲባል በሶስተኛ ደረጃ ዛሬ የምናየው ምንድነው ስትሉ ከተሸናፊነት መንፈስ ለመላቀቅ የኋላ ውድቀትን መርሳት ይጠበቅብናል። የኋላ ውድቀት ትላንትና ያሳለፍነው የህይወት ታሪክ፣ ትላንትና ያሳለፍነው የህይወት ክስተት፣ በትላንትናው የህይወት መንገዶቻችን ላይ ያሳለፍናቸው የውድቀት ታሪኮቻችንን መርሳት ይጠበቅብናል። ለዚህ ነው ሐዋርያው ጳውሎስ በፊልጵስዩስ መጽሐፍ ላይ ምዕራፍ 3 ወዳጆቼ ቁጥር 13 ላይ እንዲህ ይላል፣ የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ። የኋላዬን እየረሳው፣ የኋላ መረሳት ያለበት ጉዳይ ነው። ወዳጆቼ ሆይ ብዙ ሰዎች ዛሬም ላይ በኋላ ታሪክ ተጠፍረው ተይዘዋል። በትላንትና ሽንፈት፣ በትላንትናው ውድቀት፣ በትላንትናው ስህተት፣ በትላንትናው ወዳጆቼ ሆይ አለመሳካት፣ በትላንትናው ፌለሪቲዎች ውስጥ ዛሬም በዛ አስተሳሰብ ውስጥ በመሆናቸው ምክንያት ዛሬም ወደ ድላቸው እንዳይሄዱ ሆነዋል። ስለዚህ ሐዋርያው እንዲህ ይላቸዋል፣ የኋላዬን እየረሳው የፊቴን ለመያዝ ዘረጋለሁ። መርሳት ወሳኝ ነው። መርሳት ካልቻልን ውድቀቶቻችንን ወደፊት መራመድ አንችልም። ብዙ ሰዎች ዛሬ ላይ ለዚህ ለመሆን ምክንያት ምንድነው ብትሏቸው ትላንትናቸውን ይጠቅሱላችኋል። ለምንድነው እንዲህ የማትሆነው ስትሉ ትላንትና እኮ እንዲህ ሆኜ እንደዚህ ሆኗል ብለው የትላንትና ውድቀታቸው ለዛሬ እስር ቤት ሆኗቸው እጅ እግራቸውን አጣጥፈው ተቀምጠው ታገኛላችሁ። ለምንድነው እንዲህ የማታደርገው ስትሉ ወዳጆቼ ሆይ የሌሎችን ውድቀት በማየት እኔስ ደግሞ ይሄ ነገር በእኔ ህይወት ቢከሰት በሚል አስተሳሰብ፣ በሰዎችም ውድቀት በራሳቸውም ውድቀት የኋላ ውድቀት ዛሬ ወዳጆቼ ሆይ ፈሪ ለእናቱ በሚል አስተሳሰብ ዛሬም እጅ እግራቸውን አጣጥፈው ተቀምጠዋል። መጽሐፍ ቅዱሳችን ሲነግረን ግን የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ። ጻድቅ 7 ጊዜ ቢወድቅም 7 ይነሳል። ወዳጆቼ ሆይ ስለዚህ ውድቀትን አትፍሩ፣ ሽንፈትን አትፍሩ፣ አለመሳካትን አለመከናወንን አትፍሩ። እግዚአብሔር ከእናንተ ጋር ነው። ወዳጆቼ ሆይ የትላንትናን ውድቀት መርሳት ወሳኝ ነው። ታስታውሳላችሁ አይደል? እነዛ ለምጣም ሰዎች
4 ሰዎች ተሰብስበው በነበረበት ጊዜ ላይ እነዛ ሰዎች ኦሬዲ ወድቀዋል። ኦሬዲ ከተማ አስወግደው ከመካከላቸው ከተማው አውጥቷቸዋል። ህዝቡ አርቋው ጥሏቸዋል። ከከተማ የወጡ የተጣሉ የተረሱ ሰዎች ናቸው። ታስታውሳላችሁ እነዛን ሰዎች ወዳጆቼ ሆይ። ታዲያ አንድ ጊዜ እንዲህ አሉ፣ ቢገሉን እዚህ መሞታችን ስለማይቀር በዛ ሄደን እንሞታለን፣ ቢያኖሩን ደግሞ እንኖራለን ብለው እርምጃ ሲጀምሩ እናያለን። ወዳጆቼ ሆይ እዚህ ሆነን ከምንጠፋ፣ እዚህ ሆነን ከምንወድቅ፣ እዚህ ሆነን በዚህ ውድቀት ውስጥ ከምንቀር ወደፊት መሄድ ይሻለናል አሉ። ወደፊት መራመድ ይሻለናል፣ ወደፊት መጓዝ ይሻለናል ሲሉ እንመለከታለን። ጉዞ ሲጀምሩ፣ እርምጃ ሲጀምሩ እግዚአብሔር ከነርሱ ጋር አብሮ ሲንቀሳቀስ ታያላችሁ። እግዚአብሔር አብሮ ከነሱ ጋር ሲራመድ ታያላችሁ። የእግዚአብሔር ቃል ሲናገር እንዲህ ይላል፣ እግሮቻቸው እንደ ብዙዎች እግር ሆነ፣ የሰራዊት እግር ሆነ። ታላቅ ሰራዊት እየገሰገሰ ወደ ጠላቶቻቸው መንደር እንደሚመጣ አሰቡ። እነዛ የከበቧቸው ሰዎች የዛን ጊዜ እንዲህ አሉ፣ ሰራዊቱ ሁሉ ያለውን ሁሉ ሀብት ጥሎ ሸሸ ይላል የእግዚአብሔር ቃል። ሲገቡ የሰራዊቱ መንደር ባዶ ነው። የሰራዊቱ መንደር ወዳጆቼ ሆይ ማንኛውም ሰራዊት ጨርቁን ጥሎ ሮጧል። እግዚአብሔር ከነሱ ጋር ከውሳኔያቸው ጋር ተራምዶ ነበርና ወዳጆቼ ሆይ በተሸናፊነት መንፈስ ውስጥ መቀመጥ እጅግ በጣም ከባድ ነው። ውድቀት ውስጥ መቀመጥ፣ ውድቀት ውስጥ መኖር፣ በትላንትና ውድቀት ውስጥ ተደላድሎ መቀመጥ እጅግ በጣም ከባድ አደጋ ነው። ስለዚህ እነዚህ ሰዎች ከራሳቸው አልፈው በራብ ለሚሰቃየውና እጅግ በጣም ለተጎዳው ሕዝብ በረከት ሲሆኑ ታያላችሁ። ስለዚህ ዛሬ ከተሸናፊነት መንፈስ ለመላቀቅ ዛሬ ያየነው የመጀመሪያው ተሸናፊነትን አስተሳሰብ ማስወገድ ነው። ሁለተኛው ደግሞ የኋላ ውድቀትን መርሳት ነው። የኋላ ውድቀት ከባድ ነው። እግዚአብሔር ከዚህ ይጠብቃችሁ። እግዚአብሔር ከዚህ ያላቃችሁ። ተባረኩ። ሻሎም